ሰብሰብ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ሁላችንም እናማትባለን። የተዋሕዶ ልጆች እጃችሁን ከፍ አድርጉ። ሁላችሁም በትምህርተ መስቀል ግድ የለም ከፍ አድርጉ። በስመ አብ የመድኃኒዓለም እናንተ ማታ ራት አልበላችሁ ምን በዛችሁ አላለ በሉ ድምጻችሁ ከፍ አድርጉ። አሁን በዚህ ድምጽ ሰይጣን ልታረቁ እግዚአብሔር ከሁላችሁ ጋር ይሁን። በሉ ድምጻችሁን ከፍ አድርገን እናማትባለን በድጋሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኔልማ ከነፎረ ቁልቁሉ ዋቀየተኮ አሜን። ካሴባባ ሜታ ሙሳ ከልፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። በቅድሚያ ሁላችንንም ከቁጥር ሳያጎለን የትናንትናውን የሌሊቱን የጨለማውን መጋረጃ ገፎ ይህንን የማለዳውን ብርሃን ያሳየን የእምዬ ማርያም ልጅ ቸሩ መድኃኔዓለም ስሙ ለዘላለም ይክበር ይመስገን። እስቲ አክብሩት የተዋሕዶ ልጆች ይህንን ጌታ። እጅግ የተወደዱና የተከበሩ ክቡር አባታችን ሊቀ ልሳናት መምህር መላኩ መሐሪ የዚህ ጥንታዊና ታሪካዊ ቤተ መቅደስ ዋና አስተዳዳሪና የዚህ ሁሉ መንጋ ጠባቂ ክቡር መጋቤ ጥበባት መምህር ዓለሙ ነጋ የዚህ ታላቅ ቤተ መቅደስ ዋና ጸሐፊ፣ ክቡራን የአዲስ አበባ ሀገረ ስብከት የመምሪያ ክፍል ኃላፊዎች፣ ክቡራን የቦሌ ለሚ ክፍለ ከተማ የመምሪያ ክፍል ኃላፊያን፣ ክቡራን የአዲስ አበባ ሀገረ ስብከት አድባራትና ገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን ውሉደ ያሬድ ዘማሪያን፣ የተወደዳችሁና የተከበራችሁ የተዋሕዶ ልጆች ኦርቶዶክሳውያን በልዑል እግዚአብሔር ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንዴት አደራችሁ? አካም ቡልተኔ እንዴት ሰነበታችሁ? ኧረ ግድ የለም እንደምን ከረማችሁ የተዋሕዶ ልጆች? አሜን። ለባርነት እንኳን የማንጠቅም የሆነን ሳለን በልጅነት ክብርን ያከበረን ሞትና ጥፋት ርክሰት እልቂት ከበዛበት ዓለም ውስጥ መርጦ ለራሱ ልዩ በሆነው በዚህ ቅዱስና ግሩም ተራራ ላይ ሁላችንንም የሰበሰበንና የጠራን አምላክ አቡነ ገብረ መንፈስ ቅዱስ ቸሩ መድኃኔዓለም ግደል የተዋሕዶ ልጆች ይህንን ንጉሥ አመስግኑት። ለመዳናችንም ሁሉ ምክንያት የሆነች ሁልጊዜም ስሟን ጠርተን የማንጠግብላት ለቃለ መውረድ ለሥጋ መማረግ ምክንያት የሆነች እናታችን ወላዲተ አምላክ ቅድስት ድንግል ማርያም ኪዳነ ምሕረት በዓታ ማርያም ልደታ ብለን የምንጠራት የሕይወታችን ዋልታ የኑሯችንን ምሰሶ ቅድስት እናት፣ ንጽሕት እናት፣ ወረግት እናት፣ ልዕልት እናት፣ ውድስት እናት፣ የአምላክ እናት፣ የእኛም እናት እምዬ ማርያም ስሟ ለዘላለም ይክበር። እናንተ ዝም አይባልም፣ እልል ነው የሚባለው። ጻድቃን ሰማዕታት፣ ቅዱሳን ሐዋርያትም ሁሉም እንደየማዕረጋቸው እግዚአብሔር እንዳከበራቸው እግዚአብሔር ከፍ ከፍ እንዳደረጋቸው ስማቸው ለዘላለሙ ይክበር ይመስገን። ክብርና ምስጋና ለቅዱሳን ይሁን። እንኳን ለጻድቁ አባታችን ለብርሃነ ዓለም ለአቡነ ገብረ መንፈስ ቅዱስ የዕረፍት በዓላቸው መታሰቢያ ሁላችንን መድኃኔዓለም ከቁጥር ሳያጎለን በዚህ ማለዳ እዚህ ሰብስበን ከመንበሩ ስር የሚፈልቀውን የወይን ጠጅ እንድንጠጣ
የቃሉንም ስብ እንድንቆርጥ እዚህ የጠራን አማኑኤል አባታችን በማያቋርጥ ድምፅ የተዋሕዶ ልጆች አክብሩት። ይህንን ንጉሥ በእውነቱ በገባይን ዋቅታ ጎስጠን ጎስተታ ሞትን ሞቶታ ባንክ የቁልቁልች ኢየሱስ ክርስቶስ ዱከመ ይሰከሬ ሰው እንደመርስ ቦቃ ገለባ ከራካር ግን ከምታስዘ ኤልሚ ማራሚ ጎፍተን ከኝም ፍሜ ገለሚ ሳፋቶ ግደ ለማመስገን ተታንዱ ዛሬ ተሰደደ ይሁን ክብር ሞቶ ለጻድቅ በቀደመ እግዚአብሔር በዚህ ውስጥ ትንሽ ደቂቃ እንማራለን። ማን ያስተምረ? ግድም ለማታኩርፉ ማን ያስተምረ? ማን ይናገረ? ማን ይንከረን? ኦርቶዶክሳውያን ሁለቱን የእግዚአብሔር ልጆች ሁላችንንም ቅዱሱ አምላካችን እግዚአብሔር እሱ ያስተምረን። ለምን ቢባል የሰው አስተማሪ ስለሌለ ምነና። ምክንያቱም ሰው ቢናገር የሰው ልብ ያደማል። ሰው ቢናገር የሰው ልብ ያቆስላል። ሰው ቢናገር ሰውን ያሳዝናል። ሰው ቢናገር ሰውን ያስከፋል። ምእመናን ነገር ግን እግዚአብሔር ሲናገር የደከሙ ሰዎች ይበረታሉ። እግዚአብሔር ሲናገር ያዘኑ ሰዎች ይጽናናሉ። እግዚአብሔር ሲናገር በሕይወታቸው፣ በኑሯቸው፣ በትዳራቸው፣ በንግዳቸው፣ በትምህርታቸው፣ በአጠቃላይ ነገራቸው ተስፋ የቆረጡ ሰዎች ተስፋቸው ይቀጠላል። የተዋሕዶ ልጆች ኦርቶዶክሳውያን ምናልባት እንኳን እድል ፍንታቸው ጽዋ ፍንታቸው ወደ መቃብር እንኳን የሆነ መድኃኔዓለም ኢየሱስ ክርስቶስ እሱ ሲናገር ነገነስ ፍቱልን፣ መቃብሩን ክፈቱልን፣ ድንጋዩን አንከባልሉልን ሳይሉ ይነሳሉ። ክብርና ምስጋና ለአምላካችን እግዚአብሔር ይሁን። ኦርቶዶክሳውያን ታውቃላችሁ፣ ዛሬ እግዚአብሔር እኛን ያለ ዓላማ አልሰበሰበንም። እግዚአብሔር ዓላማ አለው። እግዚአብሔር ምክንያት አለው። ያለ ዓላማ አንዳችንም አሁን እዚህ ቅዱሳን መላእክት በፍርሃትና በረዓድ 24 ሰዓት እሱን በሚያመሰግኑበት ቅዱስ ተራራ ያለ ዓላማ የተጠራ ሰው በዓላማ የጠራን መድኃኔዓለም ልባችንን ከፍቶ እሱን እንድንሰማው ጌታ መንፈስ ቅዱስ ሁላችንንም ይርዳን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። የተወደዳችሁ ምእመናን ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ረአያ። አቤቱ አለ ቅዱሱ አምላካችን እግዚአብሔር ሆይ ይሄ የውጭ ጆሮአችንን ሳይሆን ውሳጣዊ የሆነውን የልባችንን ዓይን የልባችንን ጆሮ አንተ ክፈትልን አለ። ለምን ሊሉ ይላሉ ሊቃውንቱ በተርጉማነ ወንጌል። አሁን ይሄ የውጭ ጆሮአችን ሁልጊዜም የሚሰማው ነገር የሚያሳርፍ ነገር አይደለም ይለናል። ይሄ የውጭ ጆሮአችን ሁልጊዜም የሚሰማው ነገር የሚረብሽ፣ ጉልበትን የሚያብረከርክ፣ ወገብን የሚያርዝ ነገር ነው የሚሰማው። ዛሬ ግን አምላካችን እግዚአብሔር አምላከ አቡነ ገብረ መንፈስ ቅዱስ ለልባችን የሚሰማማንንና በሕይወታችን የምናርፍበትን ቅዱስ ቃል እንዲነግረንና በቃሉ ዘንድ እንዲቀሰቅሰን ቅዱስ ፈቃዱ ይሆንልን። አሜን ወደላችሁ። ክብር ሞቱ ለጻድቅ በቅድመ እግዚአብሔር። የቅዱሳን ሞት በሙሴ ልመና የመድኃኔ እኔ የሚያኮርሱ አሮዝ በእውነት አልወድም። አሁን እዚህ ምንም የሚያስኮርፋችሁ ነገር የለም። ልታርፉ የመጣችሁ በደንብ ድምፃችሁ አውጥታችሁ ተናገሩ። የቅዱሳን ሞት በሙሴ በእግዚአብሔር ፊት የከበረ ነው። ዱት ቁልቁሎታ ይላል። እንደ ለኦሮምኛ ምትችሉ ተናገሩ። እዚህ አካባቢ ትንሽ ኦሮምኛ ይነገራል አውቃለሁ። እና ዱት ቁልቁሎታ ይላል። ዋቀይ ፈንዱረት ከመጀመሪያ በዚህ ርዕስ እንማራለን። የተዋሕዶ ልጆች ምእመናን ኦርቶዶክሳውያን ይህንን ድምፅ በየትኛውም ስፍራ ተቀምጣችሁ የምትሰሙ የእግዚአብሔር ልጆች የትምህርታችንን ኃይለ ቃል የምናገኘው በታላቁ መጽሐፍ ቅዱስ መዝሙረኛው ዳዊት በመዝሙር 115 ቁጥር 5 ላይ የተናገረው ሕያው ቃሉ ነው። በመሠረቱ የዚህ
ትምህርት መሰረታዊ አስፈላጊነት ክርስቲያኖችን ከድካም ወደ ብርታት በማሸጋገር ወደ ቀደመው ሃይማኖታዊ ጥንካሬያቸው መመለስ ነው። ምክንያቱም ዛሬ ብዙዎቻችን በሃይማኖት አሊያም ደግሞ በክርስትና የሕይወት ምዕራፍ ውስጥ እንኖራለን እንላለን እንጂ ዘመናዊነት የእግዚአብሔርን ቤት ካስነሳ ዓለምም ደግሞ ጽድቃችንን እንደ ቀልድ ከነጠቀችብን ብዙ ጊዜ ሆኖናል። በዚህ ላይ እኛ እግዚአብሔር ሲናገር ካለመስማታችን የተነሳ የተቀደሰው የአምላካችን የእግዚአብሔርን ግሳጼ በሕይወታችን ውስጥ ስለሚያልፍ አሁን ብዙዎቻችን በሕይወታችን ማለፍ አልቻለም። በኑሯችን ማለፍ አልቻለም ይኖራል። በትዳራችንም ማለፍ አልቻለም። ዛሬ ብዙ ሰው ትዳሩ እሳት ሆኖበታል። ዛሬ ብዙ ሰው ሕይወቱ ረመጥ እሳት ሆኖበታል። የተዋሕዶ ልጆች ዛሬ አምላካችን እግዚአብሔር ለሁላችንም በሚያረሰርሰን ቃል በሃይማኖት እንድንጸና እግዚአብሔር ሁላችንንም ይርዳን። ቅድም እንደነገርኳችሁ ክቡር ሞቱ ለጻድቅ በቀድሞ እግዚአብሔር የሚለውን ኃይለ ቃል የተናገረው እግዚአብሔር የልቤ ሰው ያለው 7 ሀብታተ ጸጋዎች የተሰጡት እስራኤል ዘሥጋን ለ40 ዘመን ያስተዳደረ በኋላም በመንፈስ ቅዱስ መነጽርነት ተቃይቶ 150ውን የዝማሬ 150ውን የትንቢት 150ውን የጸሎት መጽሐፍ የተናገረ እግዚአብሔርን እንደ ሙሴ ልጅ የሚሆን የልቤን ሰው አገኘሁ ብሎ የመሰከረለት ታላቁ የእስራኤል ንጉሥ ቅዱስ ዳዊት የተናገረው ኃይለ ቃል ነው። እንደሚታወቀው ዛሬ በቤተ ክርስቲያናችን አስተምህሮና ስርዓት መሰረት በርካታ በዓላትን እናከብራለን። ከዛ ውስጥ ዛሬ ሁላችንም እዚህ የተሰበሰብንበት የጻድቁ የብርሃን ዓለም የአቡነ ገብረ መንፈስ ቅዱስ የዕረፍት በዓላቸውን የምናከብረው እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። የተዋሕዶ ልጆች ራሱን የቻለ ታሪካዊ ዳራ አለው። ሰው ያቀየው ጉያ መድራንኩን ወኒ ክርስቲያና ከኛ ቡልቶ ዋቀየ ባስተ አያና አባ ከኛ ቁልቁል ገብረ መንፈስ ቅዱስ ከንከበጅ አከባባሪነት ሴራዊ ሳቤ ወይ ገምን ሳቤ ለክርስቲያና ከኛ ከሰት ውጋው ጋራን ጉያ አርማከ በሌማን ዩኒቨርሲቲ በጉያ ጋራ መስለንገ ኳራሳችሁ የተዋሕዶ ልጆች ለዚህ ቀረ ልብ በሉ። ብርሃን ዓለም ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዛሬ ዕረፍት በዓላቸውን እናከብራለን። ከዕረፍት በፊት ግን የሚቀድም ታሪክ አለ። ለምን መሰላችሁ? የእግዚአብሔር ልጆች ብርሃን ዓለም አቡነ ገብረ መንፈስ ቅዱስ ማናቸው የሚለውን ነገር በደንብ ጠንቅቆ ማወቅ ለዚህ ትውልድ ማለፊያ ትርፍ ነው። የተወደዳችሁ ይመናል። ለምን ስለ ቅዱሳኑ ባወቅን ቁጥር በተረዳን ቁጥር በሃይማኖት በምግባር በትሩፋት ያልጸናን የተዋሕዶ ልጆች እንድንጸና ማለፊያ ስንቅ ነው። እንደሚታወቀው ብርሃን ዓለም አቡነ ገብረ መንፈስ ቅዱስ ኦርቶዶክሳውያን የተዋሕዶ ልጆች ከደቡብ ግብፅ ከቆላማ አገር ከኒምሳ የተገኘ ታላቅ ጻድቅ እንደሆነ ቅዱሳት መጻሕፍት በዝርዝር ይናገራሉ።
የዚህ ዓለም ሀብትና ንብረት ቢትረፈረፍላቸው የተዋሕዶ ልጆች ስምዖንና ቅለስያ ልጅ ስላልነበራቸው እግዚአብሔር የልባቸው ማረፊያ የሚሆን የዓይናቸውን መተከሻ የሚሆን ልጅ እንዲሰጣቸው እግዚአብሔርን ይማጸኑት ነበር። ዛሬም ቢሆን የተዋሕዶ ልጆች በሕይወታችሁ በትዳራችሁ ልጅ የሌላችሁ መሃን የሆናችሁ ዛሬ መሃንነቱ የልጅ ብቻ አይደለም፣ የጤና መሃኖች አላችሁ። የተወደዳችሁ የእግዚአብሔር ልጆች የሥራ መሃን የሆናችሁ ብዙ ሰዎች አላችሁ። በበሽታ የተያዛችሁ ብዙ ሰዎች አላችሁ። መድኃኔዓለም ሁላችንን ኤፍታህ ይበል። እሱ ጉድለታችንን ይሞላል። የሚገርመው እነዚህ ባለ ትዳሮች 30 ዘመን ትዳራቸውን አጽንተው ጠበቁ። አሁን ያለው ትውልድ ከእነዚህ ደጋግ አባቶች የምንማረው በትዳራችን ብዙ ነገርም ቢጎድል ሕይወታችን ቢጎሳቆል እግዚአብሔርን በትዕግሥት መጠበቅ የሚያስገኘው ትልቅ በረከት ከጻድቁ እናትና አባት እንማራለን። በረከታቸው የልብን የተዋሕዶ ልጆች እዚህ በኋላ 30 ዘመን ይላል እግዚአብሔርን በትዕግሥት ጠበቁት። ልብ በሉ። ከ30 ዓመት በኋላ እግዚአብሔር የስምዖንንና የቅድስት አቅሌስያን ጸሎታቸውን ሰማ ይላል። መድኃኔዓለም የሁላቸውን ጸሎት ይሰማል። እንዲሆነ ይላል አንድ ቀን ይላል ታሪክ ስናሳጥር ቅድስት አቅሌስያ ወደ ቤተ መቅደስ ገባችና ወደ ምኵራቡ ገባችና ወደ ሲናጎጉ ገባችና በስዕለ ሥላሴ ፊት እጆቿን ዘርግታ ጉልበቷን አንበርክካ የዓለማት ፈጣሪ ቅድስት ሥላሴ ምነው ዘነጋኸኝ? ምነው ረሳኸኝ? ግዛን አይብሎ የሆኑትን አዕዋፋት እንኳን እነሆ ልጅ የሰጠህ እኔን እንዴት ዘነጋኸኝ? ምነው ረሳኸኝ? ብላ እንባዋን ይላል እንደ ክረምት ጅረት እያፈሰሰች በሥላሴ ስዕል ፊት አለቀሰች። ወዲያው ፈጥነው ለሰው ልጆች የሚደርሱ የዓለማት ፈጣሪ ቅድስት ሥላሴ አቅሌስያን እንዲህ አሏት፣ እነሆ ልዕልናው ክብሩ ከሰው ልጆች ከፍ ያለ ከመላእክት ዘንድ የተስተካከለ ልጅ እነሆ እንጂ አሏት። ላላ ክብርና ምስጋና ለሥላሴ ይሁን። እዚህ በኋላ ሥላሴ ይህንን ከነገሯት በኋላ በእውነት ይህንን ገቢረ ተአምራት አደነቀች። ቅድስት አቅሌስያ ወደ ቤታቸው ገቡ። ይገርማችኋል ታሪክ ስናሳጥር እግዚአብሔርን በሱባኤ 1 ሳምንት ጠየቁት። ከዚህ በኋላ እንዲሆነ መጋቢት 29 ቀን ብርሃነ ዓለም አባታችን አቡነ ገብረ መንፈስ ቅዱስ እነሆ በ8ኛው መቶ ክፍለ ዘመን መጋቢት 29 ቀን በቅዱስ ገብርኤል ብስራት እነሆ ተጸንሰው ታኅሳስ 29 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደባት በዚያች ዕለት አቡነ ገብረ መንፈስ ቅዱስ ወደዚህ ዓለም ተወለዱ። ክብርና ምስጋና ያቀረብን እግዚአብሔር ይሁን። እንዲህ ነው አቡነ ገብረ መንፈስ ቅዱስ ይገርማችኋል ከተወለዱ በኋላ በዕለቱ ይላል በተርጉማኑ እንዲህ ብለው ይናገራሉ። አቡነ ገብረ መንፈስ ቅዱስ ከተወለዱ በኋላ ወዲያውኑ ይላል ይሰማችኋል፣ ይገርማችኋል የተዋሕዶ ልጆች ወዲያውኑ አቡነ ገብረ መንፈስ ቅዱስ ከእናታቸው ማኅፀን ወጥተው ጥቂት ደቂቃ እንኳን አልቆዩም። እንዲህ ብለው የዓለማት ፈጣሪ ቅድስት ሥላሴን አመሰገኑ ይላል። ስብሐት ለአብ ስብሐት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጨለማ ወደ ብርሃን
ከጠባቡ ዓለም ወደ ሰፊው ዓለም ያመጣኸኝ ሥላሴ ክብርና ምስጋና ይገባሃል አሉ። እዚህ በኋላ አቡነ ገብረ መንፈስ ቅዱስ ይገርማችኋል፣ የተዋሕዶ ልጆች በእናት በአባታቸው ቤት ይላል ኦርቶዶክሳውያን 3 ዓመት ሲሆናቸው የሚገርማችሁ ቅዱስ ገብርኤል ከእመቤታችን አሁን ከዚህ የኔ ድምፅ አይሻል እዛ ያላችሁ ወደዚህ መቃብሩ ብለን ቅድም ተናግረናል። ይሰማ አሁን ይሰማችኋል። ኋላ ያላችሁ ለእናንተ ነው እንጂ ፊት ለፊት ያላችሁ አዲስ አብሳሪ ትዕስርት የሆነው ቅዱስ ገብርኤል ይገርማችኋል ከእናቱ ከቅድስት አቅሌስያ እቅፍ ነጠቀና በዛ በሻይን በረሃ ወዳሉት በዛ በገዳሙ ላሉት መነኮሳት ወደነበሩበት ስፍራ ቅዱስ ገብርኤል ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን በክንፍ እቅፍ አደረገና ወሰደና እዛ ሻይን በረሃ ላይ ያስቀመጣቸው ይላል። ክብርና ምስጋና ለቅዱስ ገብርኤል። በዛ በገዳሙ ከነበሩት በዘመኑ ከነበሩ ታላላቅ አበምኔቶች መካከል አንዱ አባ ዘመነ ብርሃን ይባላል። ብለው የገዳሙ አበምኔት ነው። ታላቅ ጻድቅ ነው። ናም እግዚአብሔር ለእኚህ አባ ዘመነ ብርሃን እንዲህ ብሎ ነገራቸው። በእውነት ክብሩ ከመላእክት ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ከነ ቅዱስ ሩፋኤል ከነ ቅዱስ ራጉኤል ከነ ቅዱስ ራጉኤል የሚስተካከል ታላቅ ብላቴና ወደ አንተ ወዳለህበት ባት ልኬዋለሁ፣ ውጣና ከባት እየው አሉ። አባ ዘመነ ብርሃንም እነሆ እግዚአብሔር በቅዱስ ገብርኤል አማካኝነት እንዳናገረው የተዋሕዶ ልጆች በሩን ከፍቶ ቢያየው የ3 ዓመት እጅግ ግሩም የሆነ ደምግባቶ ይሄ ነው የማይባል ብላቴና በዛች በበሩ ስር ተቀምጦ አየ። አባ ዘመነ ብርሃን እግዚአብሔርን አመሰገነ። አባ ዘመነ ብርሃን አባ ዘመነ ብርሃን አቡነ ገብረ መንፈስ ቅዱስን እነሆ ወደ ገዳሙ አስገባና በጥበብና በሞገስ አሳደገው ይላል። ልብ በሉ የተዋሕዶ ልጆች፣ ዛሬ ልጆቻችሁን መኮረኒና ፓስታ ብቻ እየመገባችሁ ልጆቻችሁን እንዳታሳድጉ ኢትዮጵያውያን። ለምን መሰላችሁ? ሆዱን ብቻ እየሞላ አይደለም ማሳደግ፣ ለጭንቅላቱም የሚገባውን ሃይማኖቱን እንዲሆን ተዋሕዶን እንዲረዳ። ልብ በሉ ሰውን ወዳጅ ሰውን አክባሪ እንዲሆን ሀገሩን አፍቃሪ እንዲሆን አድርጋ አሳድገው እንጂ ሆዱን ብቻ እየሞላ ብታሳድገው እሱ መልሶ ጭንቅሎ ነው የሚሆነው። እግዚአብሔር ከዚህ ሰውናችሁ አና ልጆቻችሁን ይኸው ስታሳድጉ በጥበብና በሞገስ አሳድጉ። አለበለዚያ ያልሆነበት ዘመን ከባድ ነው። ኢትዮጵያውያን የተዋሕዶ ልጆች የሚገርማቸው አባ ዘመነ ብርሃን እነሆ ያንን ሕፃኑን ብላቴና ወደ ባቱ ካስገባው በኋላ ይላል በሞገስ በጥበብ አዲሳቱን ብሉያቱን ገድላቱን እያነበቡ አቡነ ገብረ መንፈስ ቅዱስ አደጉ። ሬሳቸውን በረከት ይስጠለሁላቸው። አቡነ ገብረ መንፈስ ቅዱስ እድሜያቸው ከፍ ካለ በኋላ እነሆ በዛው በሻይን በረሃ የሚገርማችሁ ቦታውን አይቼዋለሁ። ገጥሞኝ ወደ ገብረ መንፈስ ቅዱስ የነበረበትን ግብፅ የሚገርማችሁ ቦታውን ድረስ አይቼዋለሁ። ክብር መድኃኔዓለም በእውነቱ የሚገርማችሁ ኢትዮጵያውያን ያ ስፍራ የሚደንቅ ስፍራ ነው። እናም የሚገርመው አቡነ ገብረ መንፈስ ቅዱስ እድሜያቸው ከ30 ዓመት በላይ ሲሆን እነሆ አባ ዘመነ ብርሃን በዛው በሻይን በረሃ ምንኩስና ተሰጣቸው። ኧረ ክብር ይግባው። አሁን ይህንን የምንኩስናውን ስልጣነ ክህነት ከያዙ በኋላ አቡነ ገብረ መንፈስ ቅዱስ እነሆ አስቀድሞም እግዚአብሔር ከእናታቸው ማኅፀን መርጧቸዋልና አክብሯቸዋልና በተለይ በዛ በምድረ ጋቦታ ላሉት ምዕመናን ተሰጥተዋል። ለፍጻሜው ለእኛ ለኢትዮጵያውያን የተሰጡ ታላቅ ጻድቅ ናቸው። ክብር ይግባው። አቡነ ገብረ መንፈስ ቅዱስ ይላሉ መጽሐፍ በዛ ሻይን በረሃ
እነሆ ልዕልናቸው ጸጋቸው በዛላቸው። የሚገርማቸው ሕሙማነ ሥጋን ወይም ደግሞ ሀብተ ፈውስ ተሰጣቸው። በአንድ ቀን ይገርማቸዋል እልፍ ዕውራንን፣ አንካሶችን፣ ጎባጣን እያቀኑ ለብዙ ዓመታት በዛ በግብፅ የተወሰነ ጊዜ ኖሩ። ከዚህ በኋላ ዝናቸው ሁሉ በመላ ግብፅ ተሰማ ይላል። አራተኛቸው ጻድቅ ዝናቸው ሲናኝ ከፍ እያለ ሲመጣ አቡነ ገብረ መንፈስ ቅዱስ እንዲህ አሉ፣ ወዮልኝ፣ ወዮታ አለብኝ፣ ጸጋዬ በዓለም ሁሉ እየታወቀ ነው። ስለዚህ የበለጠ በሃይማኖት በምግባር ወደምሰለጥንበት ከዚህ ስፍራ መሸሽ አለብኝ አሉ። እኛ እኮ የተዋሕዶ ልጆች ትንሽ ነገር ይዘን ምዕመናን የተዋሕዶ ልጆች ትንሽ ዝና ይዘን ትንሽ እውቀት ይዘን እኮ ምድሪቷ አፍርቃን። አቡነ ገብረ መንፈስ ቅዱስ ግን የሚገባቸው ክብራቸው ከፍ ባለ ቁጥር በርካታ ኤጲስቆጶሳት የእሳቸውን ዝና ሰምተው ግብር አስፈቷቸው ይላል። ስራ ሲያስፈቷቸው ግን አቡነ ገብረ መንፈስ ቅዱስ ከዚህ ስፍራ መሄድ አለብኝ አሉና ወደ ምድረ ጋቦታ ወደሚባለው ስፍራ ላይ አቡነ ገብረ መንፈስ ቅዱስ ከሻይ ጋር ኮበለሉ ይላል። በዛ ታሪክ ስናሳብር ከሰዓት አንጻር ይሆናል። በምድረ ጋቦታ 300 ዓመት በዛ በግብፅ ኖሩ ይላል። ስንት ዓመት አልኳችሁ ኢትዮጵያውያን? 300 ዓመት ልብ በሉ። በዛ በግብፅ በምድረ ጋቦታ ይጸልዩ ጀመረ። 300 ዓመት ለዛ አካባቢ በተለይ ለምድረ ጋቦታ በዛ ላሉት ምዕመናን አብዝተው ይጸልዩ ነበረ። ገብረ መንፈስ ቅዱስ ለሁላችን ይጸልዩ ነበር። እዚህ በኋላ እንዲሆነ ይሄ የማይለያቸው ገናናው መልአክ አብሳሪው መልአክ ቅዱስ ገብርኤል ወር ምድረ ኢትዮጵያ አላቸው ይላል መጽሐፍ። ወደ ኢትዮጵያ ሂድ አለና እነሆ ቅዱስ ገብርኤል በሰረገላ ነፋስ ጭኖ ወደ ምድረ ከብድ አደረሳቸው። ዳግመኛ የሚላል መጽሐፍ ወደ ዝቋላ ደብረ ቅዱስ ወሰዳቸው። ከዚያም ሆነው በንጽሕና በቅድስና ሆነው ሲጸልዩ ወደ ሀገራችን ወደ ኢትዮጵያ ወደ ምድረ ከብድ ወይም ዝቋላ ወደምንለው ተራራ በዛ እየጸለዩ ሳለ የኢትዮጵያውያንን ኃጢአት ተመለከቱ ይላል። እየሰማችሁ ነው? የማንን ኃጢአት? አሁንም አብሮ እያዩ የእኛን ኃጢአት የእኛን በደል እያዩ ነው። ገብረ መንፈስ ቅዱስ አዩና ስለ ኢትዮጵያውያን እያለቀሱ ይገርማችኋል። ልብ በሉ የተዋሕዶ ልጆች፣ ስለ ኢትዮጵያውያን አብዝተው በንጽሕና ልቦና የኢትዮጵያን ሕዝብ ኃጢአት አይተው ከባህሩ በራሳቸው ቆመው ይጸልዩ ጀመረ። 40 ቀን ሲሆናቸው መልአኩ ቅዱስ ገብርኤል መጥቶ እንዲህ አላቸው። ልብ በሉ የተዋሕዶ ልጆች፣ ዘገብረ ተስካርከ ወዘጸውዐ ስምከ እምህር ለከ ብሎሃል እግዚአብሔር አላቸው። ስምህን የጠራ አለው ቅዱስ ገብርኤል። ይሰማችኋል? እንዲህ አላቸው ይሄ ገናና መልአክ ዘጸውዐ ስምከ ወዘገብረ ተስካርከ እምህር ለከ፣ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎሃል መድኃኔዓለም አለው። አሁን ልብ በሉ የተዋሕዶ ልጆች፣ እኚህ ታላቅ ጻድቅ አቡነ ገብረ መንፈስ ቅዱስ እንዲህ አሉ። ጌታዬ ሆይ መላ ኢትዮጵያን ካርማልክልኝ፣ ከዚህ ከተዘቀዘቅኩበት ከባህር አወጣም ብለው አቡነ ገብረ መንፈስ ቅዱስ ይገርማችኋል ለእኛ ለኢትዮጵያውያን ኃጢአታችን፣ በደላችን፣ ክፋታችን፣ መተላለፋችን እነሆ ታያቸውና ለእኛ ለኢትዮጵያውያን ይገርማችኋል 100 ዓመት ተዘግዝቀው ለሀገራችን ጸልየው ክብር ምስጋና ለጻድቁ ይሁን። እዚህ በኋላ መድኃኔዓለም እንዲህ አላቸው፣ ወዳጄ ገብረ መንፈስ ቅዱስ የለመንከውን ጸሎትህን ልመናህን ሰምቻለሁ፣ ጸሎትህን አድምጫለሁ፣ መላ ኢትዮጵያውያንን ምሬልሃለሁ አለ። ክብር ምስጋና ለጻድቁ ይሁን። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ታሪክ ስናሳጥር በሀገራችን በኢትዮጵያ
እዚሁ ዝቋላ በምድረ ከብድ እየተዘዋወሩ እየጸለዩ ወንጌልን እያስተማሩ ሕሙማነ ሥጋን በተአምራታቸው እያዳኑ ከኖሩ በኋላ አባቶቻችን እንደሚናገሩት ኖሮ ከቤት ዞሮ ከመሬት የሚቀር የለምና መጋቢት 5 ቀን መቼ በዛሬው ዕለት ልብ በሉ በ11ኛው መቶ ክፍለ ዘመን ከዛሬ 1100 ዓመት በፊት ነው የታሪክ የሆነው። ምዕመናን በዛሬው ዕለት መጋቢት 5 ቀን በሀገራችን በኢትዮጵያ 262 ዓመት ከኖሩ በኋላ መድኃኔዓለም ኢየሱስ ክርስቶስ የማርያም ልጅ በዕለተ እሑድ ከጠዋቱ በ3 ሰዓት ይላል መጽሐፍ እልፍ አእላፋት ቅዱሳን መላእክትን አስከትሎ መጣና ያቺ ምድረ ዝቋላ እነሆ በብርሃን ተሞላች ይላል። ሀገራችን ኢትዮጵያ በብርሃን ትሞላለች፣ በፍቅር ትሞላለች፣ በአንድነት ትሞላለች፣ በመተሳሰብ ኢትዮጵያ ትሞላለች የተባለ አታመሰግኑት? እዚህ በኋላ እንዲሆነ መድኃኔዓለም እንዲህ አለው። መጋቢት 5 ቀን በዛሬው ዕለት ወዳጄ ገብረ መንፈስ ቅዱስ ጸሎት ተሰምቶልሃል፣ ልመናህን አድምጫለሁ። አሁን ግን አለው ከዚህ ዓለም ድካምና መከራ ላሳርፍ መጥቻለሁ። ቅድም ርዕሳችን ምን ነበረ? ክቡር ሞቱ ለጻድቅ በቀደመ እግዚአብሔር ነው። የቅዱሳኑ ዕረፍታቸው ከእግዚአብሔር ዘንድ የከበረ ነውና እልፍ አእላፋት ቅዱሳን መላእክት እነሆ እዚህ ዝቋላ ምድረ ከብድ ምድር ላይ መጥተው የአቡነ ገብረ መንፈስ ቅዱስን ነፍስ በዛሬው ዕለት በዝማሬ በይባቤ በእልልታ እነሆ ወደ ሰማይ ያሳረጓቸው። ክብርና ምስጋና ለጻድቁ አቡነ ገብረ መንፈስ ቅዱስ። ኢትዮጵያውያን የተዋሕዶ ልጆች አቡነ ገብረ መንፈስ ቅዱስ መድኃኔዓለም የገባላቸውን ቃል ኪዳን ልንገራችሁ። ስምህን የጠራ ነው፣ ዝክርህን ያዘከረው፣ መታሰቢያህን ያደረገ በበዓል ቀን በበዓል ቦታ ተገኝቶ ያንተን ገድል የሰማ ያሰማውን እነሆ እስከ 22 ትውልድ ምሬልሃለሁ አለው አቡነ ገብረ መንፈስ ቅዱስ።